ስለተዋወቅን ደስ ብሎኛል። እኔ ምንስ ተማሪ ነሽ ሰራተኛ ነሽ? እንደዚህ አይነት የጅል ጥያቄ አልቀረም እንዴ? ደንገበት አይቆም ነገር ግን ተማሪ ሰራተኛ እኔ እኮ ተመሳሳይ ጥያቄ ጠይቄያለሁ እኮ ያን ለማንኛውም ግን ሰፈር ሽት ነው ልትመጣ ነው? አይቆም ነገር ግን ሰፈር ሽት ነው። አውሪኝ ዝም ጀርባ እኮ ሰዳ አይ እንትኑ እናቴ ከምጧ በላይ ያስቸገራት ማለት ነው። እኔን ከመውለድ በላይ ያስቸገራት እኔ ማህፀን ውስጥ እያለሁ ያነበብኩትን መጽሐፍ መውለድ ነው። 2 ቀን ነው የፈጀባት። ዋው 2 ቀን ሌላውን ቶ ጧት በታየውበት ኩቺ ማታ ልታይም፣ ማታ በታየውበት ኩቺ ከሰዓት ልታይ። ከሰዓት ያለው ኩቺ ለማየት ማለት ነው ሄዶ ሰው አጣርቶ እዛ ያለው ኩቺ አይቶ ሰላም እንደሆነ ካየ ነው የሚገባው እዛ። ኦኬ ኤስቲዲ ነበር የሚሉህ። ዋው 100 ብር ወድቆ ማለት ነው 100 ብር አላነሳም። ጓደኞቼ ይስቁብኛል። ዋው ፍንጭት ይታያል። ዋው 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 አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን፣ ወጣቱ ይዘጋጅ ሲሉ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ችግር የለ እኔ ወታደር ነኝ፣ ሞት አልፈራም። ላገኛቸው ብቻ አለቀ። ለዚህ ብራዘር ኮፒ ሊንክ ሜንሽን ምናምን እያደረጋችሁ አርሱልኝ ማለት ነው። ብራዘሬ ኤኦል በግዛቴ ብትደርስ ማለት ነው የመጨረሻ ነው የሚሆነው። መበሳሳት ምን አይነት ነገር እንደሆነ ፊት ታደርገዋለህ። ማንዬ አድርሱለታ፣ ለዚህ ውሳ አድርሱልኝ። በያንዲ ባል አይደለም እሺ፣ እኛ ሰላኑ ጨዋታችን ፍሪክ ከመሰልኩ ናና ተጠጋኝ ነነነነነ አድርሱለት። ያራዳ ልጅ ፒው ፒው ነው ጨዋታው። ምንም አላፋም ነው ማለት አላወቁም። ባያ ባለፈው ላይቭ ላይ በደንብ ሙቀራ አልሰደብከኝም። ስለምወድሽ እኮ እንዴ ብዬ ካፌ እንዴት ነው ታበላማ ሞከ ገንዘብ አይደል እዚህ ጋር እንደዚህ ዛሬ ማታ 4 ሰዓት እንቀጣጠራለን። በደንብ አዘጋጅ ያኛው ልጅ ስለምሰርበው አዳዲስ ነገሮችን አንተ እንትን በላይ ምናምን ገጀራውን እንትን ብላል። ደስታን ይዘጋብናል ኖ አንዴ አሳይቶ እንደዚህ ወጣ ወጋባ ምናምን ጀግና ለማምሰል ያሷንም ያራዳ ልጅ አጭራ በሰምናው ነው ሰላም ነው ዳጊ አንተ ዳጊ ስማ፣ የሳምሬት ፍቅረኛ ምን እንደገዛላት ታውቃለህ? አንተ አትሰማኝም እንዴ? እሺ ምን? አንተ ግን ምን እየሆንክ ነው? ጸባይክ እንደስት እየተቀያየረ እንዴት እንዳስጠላኸኝ። ያው ነኝ እንዴ? ምንድነው ያው ነኝ? በስነ ስርዓት አውራኝ እንጂ። ስማ፣ እንዲህ ልትቀጥል ከሆነ ፍቅራችን እዚህ ጋር ይበቃል። እሺ መለየት እንችላለን። እሺ ምን? እሺ እንለያይ እኮ ነው ያልኩክ። አው እሺ መለየት አይደለም የምትፈልጊው? እንለያይ። ተወራኝ ድሮውን አትርሳሺ። ያ እግሬ ላይ ወድቃ የምትለመኝ ዳግም አይደለም። የትኛውን ድሮ የላስተውስ? ያን ላይ ስትኝ እግርሽ ላይ ወድቄ የምለመንበትን ድሮ ወይስ ደግሞ በቀን 30 ጊዜ እየደወልኩኝ ካላወራሽኝ እሞታለሁ የምልበትን የባርነት ዘመን? የትኛውን ድሮ ይሻልሻል? አንዳንዴም ልብ ይደክም። ስንት ዓመት በፍቅርሽ እንደ ባሪያ ነው። መቼ ነው በእኔ ልክ የምታፈቅረኝ ብዬ አምላኬን ተማጸንኩ። ዛሬ ግን ከልቤ እንዲያወጣሽ ነው የምማጸነው። ካንቺ በላይ ሰው ያለ አይመስልሽም አይደለ? ዛሬ ግን ካንቺ መለየት እንዴት እንደሆነ አሳይሻለሁ። የሴት ቤስት ፍሬንድ ነኝ። ቀኔን በትዕግስት እየጠበቅኩኝ ነው። አንድ ቀን ይደርሰኝ ይሆናል። ማይረማኒ ልጅ ታርግ በእናትሽ አይዞሽ። በእናትሽ ይሄ እኮ መጀመሪያም ወሩ በላ ነው እኮ ታውቆኛል። በእናትሽ እሱን ፍቅረኛ ብለሽ መያዝ በእናትሽ በደንብ የልብሽን ልታወሪኝ ትፈልጊያለሽ። የሆነ ጸጥ ያለ ቦታ እንፈልግ እንዴ? ወይ አሁን ደግሞ ከተማው እንዳለ ደግሞ ጫጫታ ነው። አሁን ጸጥ የሚል ወይ ሩም ነው ያለው። ወይ ሩም እንያዝ። ወይ ሩም ይዘን ቁጭ ብለን እናወራ እንዴ? ሩም እዚህ ይቀርባል። ቤስት ፍሬንዶች ሆይ ዛሬ ላይ ሳካ ይችላል፣ ነገ ላይ ሳካ ይችላል፣ ከነገ ወዲያ ግን እርግጥም ቀኑ የእናንተ ነው የሚሆነው። ትዕግስት ፍሬዋ ጣፋጭ ነው። ሰዎች ዛሬ ላይ ምንድነው ስሯ የሚያተሰጡ ሰው ምንም ላይ ያረግ ምናምን ብለው ስማችሁን ሊያጠረሱት ይሞክራሉ። አንድ ቀን ስታሳኩት ግን እንደ ባንዲራ ስማችሁን ከፍ አድርገው ያውለበልቡታል። በዛ ሰዓት አንተ ምን ትላለህ? አቢልድ ሽት
ብሬክ ባ ብሬክ። አይ አንተ ቤት አይሻልም? አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ የተባለችው ጄት እንግዲህ ከካምፕስ ተወጣ የነበረው የክንፍ አወጣጧ እንግዲህ ሁሎችን እንዳስገርም ይገኛል። ስትወርድም ትደግመዋለች የሚለውን ነገር ለማየት እንትን እያለን ይገኛል። አተቆርቆ እንዳን እንደበናትን በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበርድ የነበረችው አውሮፕላንም መከስከሷም መሰማቱም እንደተነበረው ነገርም Oh my god, የሚገርም ነገር ነው። No, እሱ ነው እንደ ይገረመ the war, the Ethio-Eritrean war. I was in the middle of the war. What? ገብቶሃል? ሰው ተከበናል። The only thing I got is ሳንጃ ነው ያዝኩት። ሳንጃ ነው ያለኝ። ሰው ተከበናል። ማሰብ ያለብኝ ወይ ወደ ላይ ወይ ወደ ታች ነበር። ሰው አጠገቤ የነበረው ወደ ታች ነው። ቆፈርኩ። No way. Yes way. Yes way. I find a way. Yes way. ቆፈርኩ። ቆፍሬ 30 ደቂቃ ጋንቴን ይዤ ቆፍሬ ብቅ ስል ጦር ኃይሎች ከኤርትራ ጦር ኃይሎች አይዴግ ፊልም የሚመስል ገረመህ ብሮ። ሶ እግረኛ ከመሆኔ በፊት ሄሊኮፕተር ላይ ነበረ፣ ተኳሽ ነበር፣ መትረየስ ተኳሽ ነበር። ሄድ ኬት የመጣ ይመስላል። መትረየስ ተኳሽ ነበር። ሶ አይ ዋዝ በቃ እየተኮስኩ ነበረ። ጠላት እያጠቃን ነው። ሶ በዛ ሩምታ ውስጥ ማ ጥይት አለቀማ። ጥይት ሲያልቅብኝ ፓይለቱን ዝቅ አድርገው አልኩት። ለምን አለኝ። እኔን እመን ዝቅ አድርገውና ወደ ኋላ ንደው አልኩት። ዝቅ ሲያደርገው ኮፍያቸውን እያወለኩ በኩርኩ No way. እዛ መልኩ ጠላትን ረታ። Yes way. ላይ የመጣ እኮ ነው። በእናትህ ነፍሰ በላው መጣ። ምን ይሻለናል? ምን ይሻላል? የሞትን እናስመስል እንዴ? ይሻላል። ታይገለን የሞትን እናስመስል። እሺ ቦታ ላይ ሲደርስ ልጆቹ ሞተዋል። እርግጠኛ ነህ ራሳቸው ናቸው? አዎ ፎቶ ላይ ያዩዋቸውን ይመስላሉ። መልካቸውን ግለጽልኝ እስቲ እንዳንበላ። አንደኛው የአሻሮ ቁልት ይመስላል። አንደኛው ደግሞ የሆነ ቁልቋል አይነት ነገር ነው። እምትለው ሊገባኝ አልቻለም። እስቲ የአንዱን ልጅ መልክ ብቻ ንገረኝ በደንብ። ይኸውልህ አለቃ ምን አይነት ሰው መሰለህ? የሆነ ችግር ፊት ታውቃለህ? ካውሬ መለስ ያለ ስለንተ እኮ ነው የሚያወራው። ስለንተ ነው አንተ። አዎ ማንም ሰው ሊቀርበው የማይፈልገው አይነት ሰው አሁን የሚያወራው ስለንተ ነው የሚያወራው። ራስህን አታውቀውም እንደ አንተ። ኧረ ይኸው እየገለጸ ነው ስለው። እስኪ በደንብ ስማውን ሙሉ እኮ አንተን እኮ ነው የገለጸው። ችግር ፊት ምናምን አለ እኮ። ማን ነው ችግር ፊት ከኔና ካንተ? ስለንተ አለ ያወራ። ማን ነው በችግር የተጠበሰው ከኔና ካንተ? የብብቱ ሽታማ ይወራ። እንደውም ስገምት እሱ ሳይሆን አይቀርም የደፋቸው። ያው ብብት ምናምን አለ። የማን ብብት እንዴ? ስለመጥራት ነው ፍላጎት ማለት ነው። ህዝብ አንዴ ባንተ ብብት ያለቀው አንተ ሰውዬ ነህ። እየተከራከርከኝ ነው እንዴ? አንተ ራስህን አታውቀውም እንዴ? ስም መጥራት ነው የቀረው ልጁ። አንተ ነው የገለጸው። እናናገር ከፈለክ ና ና ጠይቀው። ወንድሜ ስለማን ነው ያለው? እያወራኝ ነበር ስለማን? አትንተባተብ። ስለማን ነው ስታወራ የነበረው? አንተ በህይወት አለ እንዴ? ዝም በል። ግን ስለማን ነው ያወራው? አንተ ነው ታዲያ ለማን ይሆናል? ስለአንተ ነው አንተ ወይኔ ሻማርዬ፣ እሺ በለኝና በእናትህ መኪና ልግዛልህ። ይኸውልሽ ዛሬ እሱን ላወራሽ አይደለም የመጣሁት እኮ። እሺ ምንድነው? ለምንድነው የምታስጨንቀኝ? በህይወቴ አንድ ውሳኔ ወስኛለሁ። ከዚህ በኋላ የማንንም እገዛ አልፈልግም። ያንቺንም ሆነ የቤተሰቦቼ ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው። እኔ ደግሞ ኮንፊደንሴን አጥቻለሁ። ስለዚህ ከዛሬ ጀምሮ በራሴ መስራት ልጀምር ነው። እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥህ? ይበቃሃል? ለምንድነው የምታስጨንቀኝ? አሁን የማደርገውን ከክፋት አትጣል። ይቅርታ፣ በራሴ መፍጨርጨር ስላለብኝ ነው። ቤት ሳይኖረው መኪና ልግዛለት ያለሽ? ለምን ቤት አንገዛለት? ዳዲ ምንም አይልም።